የህወሓት ምላሽ በምርጫ ቦርድ እውቅናው የተሰረዘው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራንና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬስ ኦክቶበር 2 2025 ደብዳቤ መጻፉን ተከትሎ ህወሓት ለአንቶኒዮ ጉተሬስ እና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። ሚዲያ ከደብዳቤው እንደተመለከተው የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶታል፣ የተፈናቀሉ ወገኖችን መመለስ አልተቻለም፣ የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተወሯል። የፌዴራል መንግስቱ በወልቃይት እንዲሁም በአፋርና በራያ አካባቢ ታጣቂዎችን እየደገፈና እያደራጀ መሆኑን ጠቅሷል። አንዳንድ ተቋማት ወልቃይትን በአማራ ክልል ስራ አድርጎ መግለጫው እየሰጡ ነው ብለዋል። ከኤርትራ ጋር ያለውን ግንኙነት በተመለከተ ኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አዎንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ከኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ግንኙነትን በጽኑ እየተቃወመ ይገኛል ብለዋል። ህወሓት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለው የፌዴራል መንግስቱ ውንጀላ ከእውነት የራቀ ነው ብለዋል። የብሔራዊ ምርጫ ቦርድ የህወሓትን እውቅና እንዲመልስ የጠየቀ ሲሆን አሁን እየታዩ ያሉ ጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም አለን ብለዋል። ሚኪታቦርን ሰብስክራይብ በማድረግ ወቅታዊነታችን መረጃ አግኙት። ሰላም ቆዩልኝ።